ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አለሁ እግዚአብሔር ይመስገን እኔ ደህና ነኝ። እንዴት ናችሁ? እንግዲህ አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ፣ ሼር፣ ኮሜንት አድርጉ፣ አበረታቱኝ እላችኋለሁ። ዛሬ እንግዲህ ለአንድ ነገር ነውና የመጣሁት ማለት ነውና በተለይ አረብ ሀገር ላሉት እህቶቼ የትኛውም ሀገር ላይ ላሉት እህቶቼ ማለት ነውና ለነሱ አንዳንድ ነገር ሊበላችሁ ነው መጣሁት ሊበላችሁ ነው መጣሁትና እሱ ምንድነው አንዳንድ ጊዜ አንዳንድ አፖች አሉ። ለምሳሌ ብር የሚገኝበት የሚሰራበት የሚለወጥ ማለት ሰርቶ የሚለወጡበት አፖች አሉና ስንጋብዛቸው ምናምን እኔ ጊዜ የለኝም፣ እኔ መስራት አልችልም፣ እኔ መዳሜ ከኔ ጋር ናት፣ እኔ በቃ ብቻ ማለት ብዙ ሰበቦችን ያመጣሉና ለምን እንደሆነ ባይገባኝም እዛ የሚሰሩበት ቤት ብዙ ዋጋ ከፍሎ ነው የሚሰሩት። ብዙ ነገር አለና ለምን ከዛ ሰርቶ ተለውጦ መውጣት እንደማይፈልጉ አንዳንድ ጊዜ ግራ ይገባኛል። የሆነ አለ አይደለ እድሜ ልካቸውን በቃ በሰው ቤት ወይ ደግሞ በሰው ኩሽና መስራት ብቻ እንደሚፈልጉ ነው የሚያሳየው ማለት ነውና አክታቸው ምናምን ማለት ነው። እና ደግሞ ኢሞ ላይ አብዛኛውን ጊዜ አብዛኛውን ሰዓት ኢሞ ላይ የሚቀመጡ ልጆች አሉ። የሚቀመጡ ኢሞ ላይ የሚያሳልፉ ጊዜያቶቹን ሰዓቶቹን የሚያሳልፉት አሉት። ያንን ሰዓት ያንን ጊዜ ቢጠቀሙ መልካም ነው ብዬ ነው የማስበው። እና አንዳንድ ጊዜ እንደዚህ በቃ የተለያየ ስራ ስንጋብዛቸው አንፈልግም፣ አንሰራም፣ አንችልም፣ እንደዚህ ነው ብዙ ሰበብ ነው ያመጣሉ። ብዙዎች እየሰሩ እየተቀየሩበት እያሉ ማለት ነው። እና ለምን እኛ የሰው ሀገር ያለነው ልጆች ለምን መቀየር እንደማንፈልግም ለምን እንደመለወጥ እንደማንፈልግ አይገባኝም ማለት ነው። እና አሁን ኢሞ ላይ ምንም ትምህርት የሌለ ኢሞ ላይ 24 ሰዓታቸውን የሚያቃጥሉ ልጆች አሉ ማለት ነው። አሁን ለምሳሌ ልንገራችሁ፣ ላሳያችሁ። ይሄው እዚህ ቦታ አሁን እኔ ቀይ ያደረኩበት ቦታ ላይ እውነት ስነግራችሁ ማለት ነው ማታ ላይ ብትገቡ አሁን 56 ሰው ነው አለ። ማታ ላይ ብትገቡ እኔ እንዳጋጣሚ ነው ገባሁት፣ ገብቼም አላውቅም። ማታ ላይ ብትገቡ ወደ 200 ሰው ነው የምታገኙት ማለት ነው። ወደ 200 ሰው ታገኛላችሁ አለ። አንዱም ደግሞ ማለት ነው ለምን ጊዜያቸውን እንደሚያቃጥሉ መንፈሳዊ ህይወት ወይ ደግሞ መንፈሳዊ ግሩፕ ቢሆን ችግር የለውም። ግን እንደዚህ አይነት ነገር ላይ ለምን ጊዜያቸውን እንደሚያጥፉ እኔ ግራ ይገባኛል አንዳንድ ጊዜ። ይሄው አሁን ለምሳሌ እዚህ ጋር ማለ ወደ 65 ሰው ማለት ነው። እና መጥቶ እዚህ ላይ ቁጭ ይላሉ ማለት ነው። እዚህ ላይ ቁጭ ይላሉ ለምን እንደሆነ ባይገባኝም ማለት ነው። አሁን ይሄ የፍቅር ግሩፕ ነው ምናምን እንደዛ አይነት ነገር ነው፣ የትዳር ግሩፕ ነው ምናምን አይነት ማለት ነው። እና በነገራችን ላይ ትዳር አንድ ሰው ስለፈለገ ብቻ ደግሞ አንድ ሰው በዚህ ሰዓት ትዳር እፈልጋለሁ ስላለ ብቻ አይሆንም። እና ትዳር የእግዚአብሔር ከእግዚአብሔር ሲመጣ ወይ ደግሞ እግዚአብሔር ሲሰጥ ነው። እና ምን ልላችሁ ፈልጌ ነው፣ ለምን በተለያየ ነገር ላይ ጥቅም በሌለው ነገር ላይ ወይም ደግሞ ውጤታማ ለማያደርጋቸው ነገር ላይ ለምን ጊዜያችሁን ታጥፋላችሁ? በተለያየ ሚዲያ ሰርታችሁ ብትለወጡ የመረ የተሻለ ነው፣ መልካም ነው። ነገ የሆነ ነገር ይዛችሁ ወደ ሀገራችሁ ገብታችሁ በሀገራችሁ ሆናችሁ ትሰራላችሁ፣ በሀገራችሁ ሆናችሁ ትጠቀማላችሁ ያንን ነገር ማለት ነው። እንግዲህ አንድ ሰው እድሜ ልኩን በሰው ሀገር ወይ ደግሞ በሰው ቤት አይጨርስም። እና መግባታችሁ ስለማይቀር ለምን አሁን ፍሪ ዋይፋ ነው የምትጠቀሙት። እና ባላችሁት ሰዓትና ጊዜ ለምን የተለያየ አፖች ወይ የተለያየ ነገሮችን ተጠቅማችሁ ለምን ተጨማሪ ገቢ ለምንድን ነው የማታገኙበት? ምንድነው ይሄ ማለት እኔ እንጃ አላውቅም እኔ ለምን እንደሆነ ማለት ነውና እዚህ ላይ ይገባሉና ከዛ በኋላ በቃ ይጀናጀናሉ። ከዛን ከዳኝ ወይ ብር በላኝ ወይ ሚዲያ ላይ ይመጣሉ፣ ያለቅሳሉ፣ ይጮዋሉ። እዚህ ጋር ማንም ሳያማክሩ እዚህ ጋር ግሩፕ ላይ ገብቶ
ይጀናጀኑና ከዛ በኋላ በቃ የኔ ፍቅር፣ የኔ ቆንጆ፣ የኔ ምጥሚጣ፣ የኔ በርበሬ እየተባባሉ ከዛ በኋላ ከስንት የብር ነው። ከዛ በኋላ ብር ላኪ ይላታል። ብሯን ትልካለች፣ ትበላለች። ከተበላች በኋላ ወደ ሚዲያ ትመጣና እኔ ካወራሁት 3 ወሬ ነው 4 ወሬ ነው እኮ እንደዚህ 50 ሺህ ላኩለት 100 ሺህ ላኩለት እና በላኝ። ከዛን ጠፋ ስልኬ ዘግቶ። እንኳን በላሽ፣ እውነቱ ሲነግርሽ እንኳን በላሽ። እንዴት አንቺ በማታቂ ሰው በሚዲያ የታወቅሹ ሰው ብር ትልኪያለሽ? የምሬ ነው የምላችሁ። ለሁሉም ነገር ጊዜ አለው፣ ለሁሉም ነገር ሰዓት አለው። ለምን መሰላችሁ? አሁን እዚህ ጋር የኔ ፍቅር፣ የኔ ቆንጆ፣ የኔ ምጥምጣ፣ የኔ በርበሬም ለማባባል ማለት ነው ዛሬ ላይ ስሩና የተለያየ ሶሻል ሚዲያ ተጠቀሙና ስሩና ወደ ሀገራችሁ ገብታችሁ እዛ ትባባላላችሁ። ይሄ ነገር ማለት ነው። ግን እዚህ ጋር በአካል የማታውቁት ሰው፣ በአካል ያላወቃችሁ ሰው፣ በስልክና በሚዲያ የተገናኛችሁት ሰው ብቻ አይዶን ነው ድካማችሁን ላባችሁን አሳልፋችሁ የምትሰጡት ማለት ነው። እና በሰዓታችሁና በጊዜያችሁ ተጠቀሙ ለማለት ያክል ነው። እና አሁን ለምሳሌ ይሄ አፕ ይሰራል። ይሄ አፕ አሁን ለምሳሌ ብዙዎች እየተጠቀሙበት ነው። ብዙዎች ኢትዮጵያዊ እየተጠቀሙበት ነው፣ እየሰሩበት ነው አሉት። ብዙ ገቢ እያገኙበት ያሉበት ነው። ግን አሁን ይሄ አረብ ሀገር ያሉት ልጆች አሁን ስትጋብዛቸው ምን ይላሉ? አይ ጊዜ የለኝም እኮ እሱ ጊዜ ይፈልጋል። ግን ጊዜ አይፈልግም። የሚፈልገው ኢንተርኔትሽና በቃ ኢንተርኔትሽና ስልክሽ ብቻ ነው የሚፈልገው። አንድ ጊዜ ገብታችሁ ስልካችሁን አድርጋችሁ እንትኑ የሚፈልገው ላይ አድርጋችሁ ከወጣችሁ እናንተን አያስፈልግም። እንደፈለጋችሁ ስራችሁን መስራት ትችላላችሁ። ገባችሁ አይደለ? አሁን ለምሳሌ ላሳያችሁ እኔ ውስጥ ገብቼ ማለት ነው። ብዙ ትውልድ እግዚአብሔር ነው የምላችሁ። አሁን በኢትዮጵያ ሆኖ ዳታ እየሞሉ እየተጠቀሙ ያሉት ልጆች አሉ። እየሰሩት ያሉ ዳታ ማለት ከኪሳቸው አውጥቶ ማለት ነው። ነገ እንለወጣለን እናገኛለን ብሎ እየሰሩ ያሉት ልጆች አሉ። ገና እኔ ብቻ አላውቅም። እናንተ ፍሪ ዋይፋይ ያላችሁ ስልካችሁን ሆኖ እናንተ ከ24 ሰዓት ከወንድ ጋር የምትጀነጀኑ ቲክቶክ ላይ እየተቀመጣችሁ ስክሮል እያደረጋችሁ የምትሉት ማታ ለሊት የሰው እንትን ገስት ላይ ገብታችሁ ጊፍት የምትለቁት አዘንኩላችሁ። የምር አዘንኩላችሁ። ለምን እኔ ለምን እንደዛኛው ሰው ለምን አልለወጥም ብላችሁ ለምንድን ነው የማታስቡት? እሺ እዚህ ጋር ገባውና ያው አሁን ለምሳሌ እነዚህ ኢትዮጵያዎች ናቸው። ያው የኢትዮጵያ ሕዝብ እንዴት እየሰራ እንዳለ ማለት ነው። እዩት እንግዲህ ይታያችኋል። የባንዲራ የኢትዮጵያ ባንዲራ እንዳለ ማለት ነው። አሁን ለምሳሌ አንድ ቤት ገብቼ ላሳያችሁ። ወይ ቶፕ 1 ላይ ያለውን ገብቼ ላሳያችሁ። አያችሁ? ምንም የሚረብሻችሁ ነገር ራሱ የለም። እዚህ ጋር እነሱ የሚታርጉ ነው አሉት። እናንተ የሚታርጋችሁ እንደዚህ እንደነሱ ወንበር ላይ ተቀምጣችሁ እናንተ ራሳችሁ የሚታርጋችሁ ስልካችሁን ድምጽ አጥፍታችሁ ስራችሁን መስራት ትችላላችሁ። ምንም የሚገድባችሁ ነገር የለም። አሁን በዚህ ሰዓት ቴክኖሎጂ በተስፋፋበት ጊዜ በኢንተርኔትም ሰርቶ ብር ማግኘት በተቻለ ጊዜ ለምን ድካም እንዳላችሁ አላውቅም። ከዛ የሰው ቪዲዮ እያያችሁ ታጨበጭባላችሁ። የራሷ አሮበት የሰውን ታማሰላለች እንደሚባል ማለት ነው። እውነት አንዳንድ ጊዜ ቆም በሉና አስቡ። ለምንድን ነው እኔ የማልችለው? ለምንድን ነው እኔ የማልሰራ? ለምንድን ነው እኔ የማልጠቀመው? ለምንድን ነው እነሱ እንደሰሩ እኔ የማልሰራበት ምክንያት ምንድን ነው ብላችሁ አስቡ። ይሄው አሁን ለምሳሌ እዚህ ጋር ይሄ አፕ አሁን ይሰራል። እንደውም እነዚህ ሁለቱ አፕ በኢትዮጵያ ባንኮች ነው ብር የምታወጡት። ምንም የሚያስቸግራችሁ ነገር የለም። የውጭ ባንክ ያስፈልገኛል፣ እቃማ ያስፈልገኛል፣ ፓስፖርት ምንም የሚያስፈልጋችሁ ነገር የለም። እዚህ ጋር የሚያስፈልጋችሁ ስልካችሁና ኢንተርኔታችሁ ብቻ ነው። እና ከዛ በተረፈ ደግሞ ብራችሁን የምታወጡበት በኢትዮጵያ ባንኮች ናቸው። አማራጭ ይሰጣችኋል።
እና ፕሊዝ የምር በተለይ አረብ ሀገር ያላችሁት ልጆች ምን ያክል የሰው ቤት ዋጋ እንደምትከፍሉ ታውቃላችሁ እያንዳንዳችሁ። ይኸው እዚህ ጋር ይሄም ይሰራል፣ ብር አለው። ግን ለምን መጠቀም እንዳያቀታችሁ ይሄው እዚህ ጋርም አለ፣ ይሄም ይሰራል። እነዚህ ያሳያችሁ አራቱ አፕ በውጪ በኢትዮጵያ ባንክ የምታወጡበት ነው። ብራችሁን የሰራችሁበትን የምታወጡበት ነው። እውነት ጊዜያችሁን ተጠቀሙ። ምን ያክል የሰው ቤት ዋጋ እንደምትከፍሉ ታውቃላችሁ። ምን ያክል እንደምትደክሙ ታውቃላችሁ። ነገ እኔም ገብቼ ማረፍ ፈልጋለሁ፣ ነገ እኔም ገብቼ እዛ ሁኜ የራሴን ስራ ሰራለሁ የምትሉ ከሆነ አሁን የሰው ቤት እያላችሁ በይሄ ነፃ ኢንተርኔት ተጠቀሙና እዛ ወደ ሀገራችሁ ስትሄዱ አካውንታችሁን አሳድጋችሁ ስለምትሄዱ ችግር የለም። ዋይፋይ ገዝታችሁ ራሱ ብትጠቀሙ፣ ዳታ ገዝታችሁ ብትጠቀሙ ችግር የለውም። ገቢ ያላችሁ ማለት ነው። ገቢ ያላችሁ ምንድነው እሱ ለዳታና ለዋይፋይ የምትከፍሉትን ብር ታገኛላችሁ። ስለምታገኙ ችግር የለውም። ግን አሁን ለምሳሌ ዛሬ ምንድነው እሱ የሚባለው እዚህ 3 አመት 4 አመት 5 አመት ሰርታችሁ ሄዳችሁ እዛ ከሄዳችሁ በኋላ የሰራችሁ ነገር ወይ ላይሳካ ይችላል፣ ወይ የሆነ ነገር ይሆናል፣ ወይ በቃ ከዛን ተመልሳችሁ ትሰደዳላችሁ። ግን እነዚህ አይነቶች ነገሮች ስትጠቀሙ ተስፋ አላችሁ፣ አትሰደዱም ዳግም። እና ብልጡኑና ተጠቀሙበት እላችኋለሁ። አዲስ የሆናችሁ እንግዲህ ሰብስክራይብ አድርጉ፣ ሼር፣ ላይክ፣ ኮሜንት አስተያየታችሁን ጻፉልኝ እና በጣም አመሰግናችኋለሁ።